1947 ከህንድ ውቅያኖስ ውስጥ አንድ መርከብ የሰውን ልጅ የሚረብሽ ደብዳቤ እዛ አካባቢ ላሉ ሰዎች በመርከባቸው ላይ እንዲደርስ መልእክት ይልካል። በዛው ውቅያኖስ ላይ የአሜሪካን የኔዘርላንድና የእንግሊዝ መርከቦች ይገኙ ነበር። በተጨማሪም ዓለም አቀፍ የሆኑ የግንኙነት ጣቢያዎችም ተመሳሳይ መልእክት በተመሳሳይ ሰዓት ደርሷቸዋል። ከትንሽ ደቂቃዎችም በኋላ ሁሉም በሚባል መልኩ እኛው መልእክት ከየት እንደሚመጣ ያረጋግጣሉ። ለቦታውም አቅራቢያ የሆኑ መርከብ ነገሩን ለማጣራት ይላካል። ቦታው ላይ ደርሰውም በአይናቸው የተመለከቱት ነገር እስካሁን ባህር ላይ ከተፈጠሩ ነገራቶች ውስጥ እጅጉን አስደናቂና አስፈሪ ሆኖ እንዲመዘገብ ያደርገዋል። ምንድነው የተፈጠረው የሚለውን በዛሬው ቪዲዮ የምንመለከት ሲሆን እስከ ፍጻሜው ድረስ ከኔ ጋር ቆዩ። ለራሱና ለቤተሰቡ አልፎም ተርፎ እንግዳ ሲመጣባችሁ እንድታስተናግዷቸው ተመቻችቶ የተሰራ ባለሶስት መኝታ፣ ጠዋት ስትነሱ ደግሞ ማንም ባዝሩም ያዘብኝ ብላችሁ እንዳትጨነቁ ተብሎ ባለ ሁለት ባዝሩም ስፋት ካሳሰባችሁ በመሃል አዲስ አበባ ላይ ባለ 125 ካሬ ይዘንላችሁ ቀርበናል። የሁላችን ሪል ስቴት ከቦታ አኳያ አንጻር ለመሃል ከተማ ፒያሳ በ3 ኪሎ ሜትር ብቻ ርቀትና ቃለ መሸመትም ከመርካቶ በተመሳሳይ 3 ኪሎ ሜትር ብቻ ርቀት ላይ ባረፈው አፓርትመንት ቤት ይኖራችሁ እያለ የእናንተን ፍላጎት ለማሟላት መጥቷል። ድራሻችን ከፒያሳ መድኃኔዓለም ትምህርት ቤት ባለው መንገድ ላይ ወረዳ 8 ተብሎ በተለምዶ በሚጠራው አካባቢ ሲሆን ለበለጠ መረጃ በ0957 55 48 45 ላይ ይደውሉልን። ምንም እንኳን የምንመለከተው ታሪክ ሁለት ጽንፎችን አስይዞ የሚያከራክር ቢሆንም ታሪኩ ግን እጅጉን ጥያቄ እንዲፈጥር ያደርጋል። በአንድ በኩል ይሄ ነገር አፈ ታሪክ እንጂ የእውነት አልተፈጠረም ይላል። በሌላ በኩል ደግሞ የተፈጠረውን ነገር ተመልክተናል ብሎ የሚናገሩት ሰዎች አሳማኝ ነጥቦችም አላቸው። ለምሳሌ ያህል ከመርከቦች ባሻገር ዓለም አቀፍ የሆኑ ጣቢያዎችም ተመሳሳይ መልእክት እንደደረሳቸው ይናገራሉ። ሁለተኛው ደግሞ የዩናይትድ ስቴትስ የባህር ዳርቻ ጥበቃዎች ስለዚህ አስገራሚ ክስተት በጽሁፍ ያሳተሙ ሲሆን የታተመውን በ1953 ነው። በአሁኑም ሰዓት ይሄ ታሪክ ወደ 80 ዓመታቶችን ሊይዝ ሲሆን አንድም ሰው መጥቶ የተፈጠረውን ነገር ስህተት ሊያደርግ አልቻለም። በ1947 የተለያዩ የአሜሪካ የኔዘርላንድና የኢንግላንድ መርከቦች በተመሳሳይ ሰዓትም የተለያዩ ዓለም አቀፍ የባህር ጣቢያዎች የእርዳታ መልእክት ከህንድ ውቅያኖስ ውስጥ ይደርሳቸዋል። የእርዳታ ጥሪውም በሞርስ ኮድ የተጻፈ ሲሆን ይህንን ይመስላል። የመርከቡ ካፕቴንና የሱ ተከታይ የመርከቡ ምግብ ቤት ላይና መተላለፊያ መንገድ ላይ ወድቀው ሞተው ይገኛሉ። የተቀሩትም ሰራተኞች ሳይሞቱ አይቀርም። ከዚህ መልእክት በኋላ ምንም ትርጉም የሌላቸው የሞርስ ኮዶች ይላካሉ። የንግግሩ መጨረሻ ላይም እኔ እሞታለሁ የሚል ነበር። ይሄ መልእክት ከደረሳቸው የተለያዩ መርከቦች ውስጥ አንደኛው መርከብ ሲልቨር ስታር የሚሰኝ የአሜሪካ መርከብ ሲሆን በማሌዥያ ባህር ዳርቻ ላይ እየተንቀሳቀሰ የሚገኝ ነበር ይሄ መልእክት ሲደርሰው። ይህንም መርከብ ጨምሮም የተለያዩ መርከቦች ዓለም አቀፍ ጣቢያዎቹ ጋር በመተባበር የት እንዳለ ቦታው ማወቅ ይችላሉ። በስተመጨረሻም የመርከቡ ስም ኤስኤስ ኦራንግ ሜዳን የሚሰኝ ሲሆን የሚቀርበውም ሲልቨር ስታር የሚሰኘው መርከብ ስለሆነ ወደ ቦታው ማቅናት ይጀምራል። ከመሄዳችሁ በፊት ግን መጀመሪያ ላይ ለመርከቡ መልእክት ለመላክ ይሞክራሉ። ነገር ግን አንዲትም መልስ ሊመለስላቸው አልቻለም። ይህንንም የተመለከተው የሲልቨር ስታር ካፕቴን ምንም አማራጭ ስለሌለው ወደዛ ሄደን እየተፈጠረ ያለውን ነገር ማጣራት ይኖርብናል በማለት ለሰራተኞቹ ይነግራቸዋል። በግምት ለ2 ሰዓታት ወደዛ አቅጣጫ ከተጓዙ በኋላ ከርቀት የሲልቨር ስታር ሰራተኞች ኤስኤስ ኦራንግ ሜዳን የተሰኘውን መርከብ መመልከት ይጀምራሉ። ወዲያውኑም ገና መርከቡ እንደተመለከቱ ነው የሆነ ችግር እንደተፈጠረ የተረዱት። ምክንያቱም ያ መርከብ መንገዱን ስቶ ዝም ብሎ ነው እየተንሳፈፈ የሚገኘው። በተጠጉ ቁጥርም እጅጉኑ ግራም ያጋባና የሚያስፈራ ይመስላል። ምክንያቱም መሪው ጋር አንድም ሰው የለም። እዛ እንኳን ሰው ባይኖር መርከቡ ለሚንቀሳቀስ ሰው ሊኖር ይገባል እያሉ ቢመለከቱም ምንም አይነት ሰው ግን ሊያዩ አልቻሉም። ለሲልቨር ስታር ሰራተኞችም ይሄ እጅጉኑ ግራ ያጋባቸዋል። ምክንያቱም የላኩት መልእክት ድረሱልኝ ነው። እንደዛ ሚልክ መርከብ ደግሞ በተቻለው አቅም በአጠገቡ የሚያልፍ መርከብ ካለ እንዲረዳው ስለሚፈልግ ጫፍ ጫፍ ላይ ወጥቶ እጁን እያወዛወዘ ይጠራል ሰውን። ታዲያ እንዴት አንድ ሰው አይኖርም እያሉ ጭንቅላታቸው ላይ ጥያቄ እየፈጠሩ ነው። ሲልቨር ስታሩም በተጠጋ ቁጥር እዛ መርከብ ላይ ያሉ ሰዎች እንዲሰማቸው በሚል ደውል ይደውላሉ። ከሱም አልፎ የተለያዩ ሞርስ ኮዶችን ቢልኩላቸውም ማንም ሰው ግን ሊመልስላቸው አልቻለም። ምንም ምርጫ የሌለውም የሲልቨር ስታሩ ካፕቴን የግድ እዛ መርከብ ላይ መሄድ አለብን በማለት ለሰራተኞቹ ይነግራቸዋል። ያለምንም ጥርጥርም ገና ወደዛ ከመሄዳቸው በፊት እዛ ላይ ያሉ ሰራተኞች እንዳለ መጥፎ ነገር እዛ መርከብ ውስጥ እንደሚያጋጥማቸው ታውቋቸዋል። እንደጠበቁትም ገና ወደ መርከቡ እንደገቡ የኤስኤስ ኦራንግ ሜዳን ሰራተኞች እንዳለ ሞተው ይገኛሉ።
ምንም እንኳን መሞቱ ቢያስገርማቸውም ከሱ በላይ ግን እጅጉን ግራ ያጋባቸው ነገር እነዚህ ሰዎች ሲሞቱ ራሳቸውን ያደረጉበት መንገድ እጅጉን ያስፈራ ነበር። ምክንያቱም እንዳለ የሞቱት ሰዎች በጀርባቸው የተኙ ሲሆን እጃቸውንም ወደ ላይ ከፍ አድርገው ከላይ የሚያጠቃቸው ሰው ይመስል ራሳቸውን ለመከላከል አድርገውታል። እሱም ብቻ ሳይሆን ፊታቸውም ሲታይ ከመጠን ያለፈ ፍራቻ ያለባቸው ይመስላል። በአጭሩ እነዚህ ሰዎች ከመሞታቸው በፊት በጣም የሚያሳምምና የሚያስፈራ ሁኔታ ውስጥ ያሉ ይመስሉ ነበር። ከሱም አልፎ እዛ እነሱ ጋር የነበረው ውሻ እጁን ወደ ላይ ከፍ አድርጎ ፊቱም ደግሞ እያጉረመረመ እንደዛው እያለ ነው የሞተው። ከሱም አልፎ የሲልቨር ስታር ሰራተኞችም ምንድነው እየተፈጠረ ያለው ብለው እርስ በርስ እየተጠያየቁ ነው። በቀጣይ ደግሞ የሄዱት ወደ ምግብ ቤቱና ወደ ክፍሎቹ ሲሆን ተመሳሳይም ነገር ነው ያጋጠማቸው። ሞርስ ኮድ ወደ መጣበት ክፍል ደግሞ ሲሄዱ መልእክቱን ሲልክ የነበረው ግለሰብ ጭንቅላቱ ጠረጴዛው ላይ ተደፍቶ ያለ ሲሆን ጣቶቹ ደግሞ ሞርስ ኮድን የሚልክበት መሳሪያ ላይ እየነካቸው እያለ ነው ህይወቱ ያለፈው። ይህንንም የተመለከቱት የሲልቨር ስታር ሰራተኞች ወደ ታች በመውረድ ደግሞ መርከቡ እንዲንቀሳቀስ የሚያደርገው ቦይለር ሩም ይወርዳሉ። በተለምዶ ይሄኛው ክፍል ምንም አይነት አየር ማስወጫና ማስገቢያ ስለሌለውና ኢንጂኖችም እዛ ስለሚቀመጡ ከመጠን ያለፈ ሙቀት ሊኖር ይገባል። ከሱም አልፎ ደግሞ ቀኑ ሞቃታማ ስለነበር የአየር ጸባዩ ከ30 እስከ 40 የሚጠጋ ዲግሪ ሴልሺየስ ነበር። ነገር ግን እነዚህ ሰራተኞች ታች ወርደው በሚያዩበት ጊዜ ቦታው እጅጉን ቀዝቃዛ ነው። የነበሩት ሰራተኞችም ሲጠየቁ ከ10 ዲግሪ ሴልሺየስ በታች እንደሆነም ይገምታሉ። በተመሳሳይ መልኩም እዛ የነበሩ ሰዎች ህይወታቸው ሲያልፍ እጃቸው ወደ ላይ ተወጥሮና ፊታቸው ላይም የፍርሃቱ ምልክት ይታይባቸዋል። በአጭሩ እንዳለ እዛ መርከብ ላይ የሚገኙ ሰዎች ህይወታቸው በሚያስጠላ መልኩ አልፏል። መርከቡ ደግሞ ምንም አይነት ጉዳት አልደረሰበትም። የነበረው ብቸኛ ችግር ኢንጂኑ መጥፋቱ ብቻ ነው። ምንም እንኳን ሰዎቹ እንዳለ ቢሞቱም ሰውነታቸው ላይ ግን ምንም አይነት የመመታተም ሆነ የመወጋት አይነት ምልክት አይታይበትም። በተቃራኒው ግን ምንም እንኳን እነዚህ ሰዎች ከሞቱ ሰዓታት ብቻ ቢቆጠርም ሰውነታቸው ግን ወዲያውኑ መበስበስ ጀምሯል። የሲልቨር ስታር ካፕቴንም ይህንን በሚመለከትበት ጊዜ መርከቡ ላይ ምንም አይነት ነገር መንካት እንደሌለባቸውና ይህንንም ጉዳይ የእውቀቱ ባለሙያዎች እንዲፈቱት በማሰብ የሱም መርከብ ከኦራንግ ሜዳን ጋር በማያያዝ ወደብ ጋር እንደሚወስዱት ይነግራቸውና ስራቸውን መስራት ይጀምራሉ። በመጀመሪያ ላይም የሲልቨር ስታር ሰራተኞች ጠንካራ ገመድ ያመጡና መርከባቸውን ከኦራንግ ሜዳን ጋር ያስሩታል። ወዲያውኑም የሲልቨር ስታር ካፕቴን መጎተት ሲጀምር ኦራንግ ሜዳን ላይ የነበሩት የሲልቨር ሰራተኞች ከመርከቡ ጭስ መውጣት ይጀምራል። ከመጀመሪያውኑም ነገሩ ያልጣማቸው ሰራተኞች ወዲያውኑ ከመርከቡ ይዘሉና ወደ ሲልቨር ስታር መርከባቸው ይመለሳሉ። ብዙም ሳይቆይም እዛው እየተመለከቱት ኦራንግ ሜዳን መርከቡ ይፈነዳል። ከፍንዳታውም ጥንካሬ የተነሳ መርከቡ ለትንሽ ሰከንዶች ከውሃው ተነስቶ ለሁለት ነው የተከፈለው ይላሉ። ከዛም በመቀጠል ወደ ታች ይሰምጣል። ይህንንም ተከትሎ እነዚህ ሰዎች ምንም አይነት ማስረጃ ሊኖራቸው አይችልም። የሲልቨር ስታር ካፕቴንና ሰራተኞቹም ቢሆን ያላቸው አማራጭ ወደ ወደቡ ሄደው የተፈጠረውን ነገር ማስረዳት ብቻ ስለሆነ እንደዛ ያደርጋሉ። ለዛም ነው ይህን ታሪክ ሰው በሚሰማበት ጊዜ ተጨባጭ ማስረጃ ስለሌለ አፈ ታሪክ ነው ብሎ የሚናገረው። በተቃራኒው ደግሞ ክስተቱ የእውነትም ተፈጥሯል ብሎ የሚያምኑት ግለሰቦች ይህንን ነገር ማንም ሰው እንዳይሰማው በሚል መንግስት ሸፍኖት ነው ብሎ ይናገራሉ። ምክንያቱም አንድ የጀርመን ሳይንቲስት ለ10 ዓመታት ጥናት ካደረገ በኋላ ኦራንግ ሜዳን የተሰኘው መርከብ ህገወጥ የሆኑ እቃዎችን ሲያዘዋውር ስለከረመ ነው መንግስታቶች ይሄ ነገር እንዳይወጣባቸው ሲሉ ነው የሸፋፈኑት ብሎ ያስባል። እነዛም ሰራተኞች ህይወታቸውን ያጡት እነዚህ አደገኛ ንጥረ ነገሮች ከቁጥጥር ስር ወጥተው ሙሉ በሙሉ ህይወታቸውን ያጠፋው ብሎ ያስባል። ነገር ግን እንደዛ ነው ተብሎ ቢታሰብ ራሱ የሲልቨር ስታር ሰራተኞች እዛ መርከብ ላይ በሚወጡበት ጊዜ ለምንድን ነው እነዚህን ንጥረ ነገራቶች ማግኘት ያልቻሉት? በተመሳሳይ መልኩ ደግሞ ለምንድነው እንደ ኤስኤስ ኦራንግ ሜዳን ሰራተኞች የሲልቨር ስታር ሰራተኞች እንዴት ህይወታቸውን አላጡም? እናንተስ ምን የተፈጠረ ይመስላችኋል? ሐሳባችሁን በኮመንት ንገሩኝ። በተረፈ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።